ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አለሁኝ። ውድ የቻናሌ ቤተሰቦች ላይክ ሰብስክራይብ አድርጉን፣ እስቲ ሰብስክራይብ አድርጉን ጋይስ። እና ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። ከጠቀማችሁ ብዬ ነው ነገር ማሳያችሁ። ይጠቅማል፣ ይጠቅማችኋል ጋይሶች፣ እውነት ይጠቅማችኋል። እና ዛሬ ይሄ ማንጎ የምታዩት ነው፣ አሁን የምቆርጠው ማንጎ ማለት ነው። 6 ካርቶን ነበር የመጣው እና 6 ካርቶን የመጣው ላማላችሁ ነው። እና ይህ ማንጎ በጣም በቃ የቤተሰብ ወደ 10 ምናምን ቤተሰብ ነው ያለው ቤት ውስጥ። ያ ሁሉ አይን አርፎበታል። ከዛ ሁሉ ያው መቼስ የሰራተኞች ነው። ያው ይቺ ራሱን ለማንሳት እየፈለገች ካሜራ ፊት ለፊት ስለነበር እንዳትነኪ እንዳታነሽ እያልኳት ጥላው ሄደች። ለምን ይሄ ማንጎ ከ3 ቀን በፊት ነበር የመጣው። እውነት አሜት አይደለም፣ ቁም ነገር ነው የመጣውና ይሄ ማንጎ ታሪክ እና የመጣው አሁን እንደምታዩት ልክ 6 ካርቶን መጣ። አንዱ ካርቶን ተከፈተ፣ ወዲያው ተበላ። በጣም ነበር የሚጣፍጠው፣ እጅግ በጣም ነው የሚጣፍጠው። እና በቃኛ ዋው እንዴት አባቱ አንዱን ካርቶን ብሰጥ በቃ ፈጫጭተን እንጠጣለን ብለን ነበረ። እና ሴትዮዋችን አንድ ካርቶን አወጣ፣ ልጆቿ ምናምን ሰጠችና አስቀምጦት አይ በላሽልኝ ነገር ፍሪጅ ግባ ማለት አይ ተይው አይበላሽም ይቀመጣለች። ከዛ ያው ሙቀት ነው ሀገሩ፣ እሺ ብዬ ተውኩ ነኝ። ምክንያቱም ፍሪጅ ከገባ ያው ይበላል ምናምን ብላ ፈርታ ነው፣ ይበላል ምናምን ፈርታ ነው። እና ለዛ ነው ለሱ ልገይስ። ከዛ ተመልሰን በ3ኛ ቀን ወንድሟ መጣና አየሁ ሲከፍተው ግማሹ እንደዚህ ተበላሽቷል። አበደ አታዩም እንዴ እንዲህ እስከሚበላሽ ድረስ ምናምን አለ። ወዲያው ነበር መብላት የነበረባችሁ፣ እንዴት እንደዚህ እስከምትጠብቃላችሁ አለ። ከዛ ሴትዮዋ ተጣራችና አየችው። እንቧን የመጣ መሬን ምላችሁ በኢየሱስ ምግብ ከወረደ ምግብ ያው በስብስ ግማታም ነገር ነው። ምንም ያው አንዴ እንትን ከጉሮራችን ከወረደ ዲስቆሻሻ ነው። እና ከዛ ወንድሟ አየውና እንቧ መጣ አፍራ ማለት ነው። በቃ ተይው እንዳለ ሰብስቢና አለች። ስፔር አለ ለሱ ስጪውና ለውጭ ለረያል ለወንዶች ይብሉ ተባለ፣ ለረያሎች ይሰጡ ተባለ። ሊያስባችሁ እኛ እኮ መብላት እኮ እንፈልጋለን። እኛ እኮ ርቦናል ጋይስ፣ እኛ እኮ ተርበናል ማለት በጣም መብላት በተለይ ፈይተን መጠጣት መብላት በጣም ያማረን። እና እንደዛ ስትለን እንባዬ መጣ። የሰው ልጅ ማለት መብላት እያማረው ተቀምጦ እንደገና 5 ካርቶን ማለት ቀላል እንዳይመስላችሁ ወገኖቼ። ከዛ አያችሁት እንዲህ ብስብስ ነው ያለው፣ ጥቁር ነው ያለው። አያችሁ እሱ ጋር ብዙ መብላት የሚፈልግ በጣም ብዙ ሰው አለ እና እላችኋለሁ ውዶቼ። ከዛማ ይሄን አንስታ ስትለኝ 3 ካርቶን ሄደ ወደ እንትን ሄደ። 3 ካርቶን ወሰዱት ለረያል ይሰጥ። ከዛ ይሄኛውን ደግሞ ደናውን ቁራጭና ፍሬዘር አድርገዋለችኝ። ጌታን በጣም ነው የገረመኝ። ለምንድነው እኛ እንደፈለግነው አውቃኖች? ሴትዮ ምን ሆና ነው ቢግርም አለኝ። እውነት ኢትዮጵያ ውስጥ የማንጎ ችግር የለም እግዚአብሔር ይመስገን። ግን በቃ ማለት 3 ካርቶን ሄደ። ለዝም ብሎ ፍሪጅ የሚፈልግ ምስኪን ይብላ ተባለ። የቀረውን ከፈለጋችሁት ብሉት ብትል ምን አለበት ወገኖቼ፣ ብትል ምን አለበት? እና እኔ በጣም የገረመኝ አንዳንዴ የምልላችሁ ነው ጋይስ፣ አትንገብገቡ። በቃ አንዳንዴ ለአንዳንድ ሰው ይላችሁ በሰጣችሁት ልክ ይተካል። አንዳንዱ ሰው ደግሞ ሳሰጡ እንዲህ ተበላሽቶ ሲጣል ደስ ይላችኋል። በቃ ተበላሽቶ ሲጣል ለምን እንደሆነ አላውቅም ደስ ነው የሚላቸው። ፈጣሪ ሆይ ተበላሽቶ ቢጣል ነው ሰው አንዳንዴ ሰው ከሚበላ ተበላሽቶ ቢጣል ደስ የሚላቸው ሰው አለች። እና እህሉ ከሚወድቅ እህሉ ከሚጣል ጋይስ ቢበለው ይሻላል። አያችሁ ይሄን የሚቆርጠው እና ይሄ የምቆርጠው ነው ላይ የምታዩትን ግማሹ ፍሬዘር ይቀመጥ ተብሎ ነው። ግን በቃ በአጠቃላይ ፍሪጅ የዚህ ሀገርም ይሁን የሚያደርጉበት ኬሚካል ይሁን ምን ይሁን አይገባኝም። ግን ባንዴው ጥቁር የሚለው በቃ ባንዴው
ያው መቼስ ያለቃችሁን ትእዛዝ መቀበል ግድ አይደለ? ደስ ይበላት ብዬ ቆርጬ ምንም በቃ 3 ካርቶን ቆርጬ የወጣት 1 ኪሎ እንኳን አትሆንም የሚወጣው እና እሷን ቆርጬ ደስ ይበላት ብዬ አይ መዳም አያችሁ ትችል ይወጣችሁ አይ መዳም የወጣው ይሄ ነው ቆርጬ ወጣሁት ይሄ ነው ሌላው እንዳለ በስብሷል አልኳት። በስብሷል ልጆቹ የሚጠጡ ከሆነ ጁስ ልስጭላችሁ ስላት ከዛ አየችው ፎቶ አንስቼ ስለ በዋትስአፕ ላኩላትና አየችው አይ በቃ ተውት ፍጩና ጠጡ አለች። እንዲህ በስብሶ እውነቴን ነው። ከዛኛ ተበላሽቶ ካየነው በኋላ እኛ ራሱ አስጠላን። እንደዛ አምሮልን በላ ሰፊያል ነው በቃ አስጠላንና ምን ልላችሁ ፈልጌ ነው። ይሄ በጣም ገርሞኝ ነው እውነት። እኔ እንዲህ ሳወራው ቀለል አድርጌ ሳወራውላችሁ ምናምን እንትን እንዳይመስላችሁ ነው። አንዳንዴ መንገብገብ ምንም ትርጉም የለውም። ግን ለምንድን አላውቅም። አሁን ይሄ በጣም ሀብታም በቃ ሀብታም ከምላችሁ ሀብታም ነች። ግን ምግብ ላይ ነው አይሞላም። የሆነ ሰራተኛ ከሚበላው